ነቢያችን አለይሂ ሰላቱ ወሰላም መን ቃለ ፊል የውሚ 100 መራ ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም ያለ ሰው አሉ አንድ ጊዜ ብንለው ምናልባት 3 ደቂቃ ነው ማን ነው 3 ሰከንድ ነው ለመቶ ጊዜ ይደገም ቢባል 300 ሰከንድ ነው ወደ ደቂቃ ሲቀየር 5 ደቂቃ ነው 5 ደቂቃ ምንም አይደለም ሰው ከቤቱ ወጥቶ መስጊድ እስኪደርስ ወይ መኪናውን ዋቀሙበት ቦታ እስኪሄድ ድረስ የሚፈጅ ነው ያችን ጊዜ ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂል ዐዚም እያለ 5 ደቂቃ ለአላህ የሰጠ ሰው አሉ 100 ጊዜ ካልክ ነይተ ምን ታገኛለህ በዛ 5 ደቂቃ حطت عنه خطايا ولو كانت مثل زبد البحر የኃጢአት ክምሩ እንደ ባህር አረፋ የተቆለለ እንኳን ቢሆን አላህ ይሰርዝለታል አሉ እንደ ባህር አረፋ የተቆለለ ወንጀል በ5 ደቂቃ ዚክር ከልብ ነይተ ለአላህ ከሰጠህ ወንጀልህ ይማራል 5 ደቂቃ የለንም ዛሬ ፌስቡክ ምን ያህል ነው የምንጠቀመው እዛው ሴቲንግ ውስጥ ብንገባ ምን ያህል ዳታ እንደተጠቀምን ሰዓቱን ይናገራል እስቲ ዛሬ ፌስቡክ በ24 ሰዓት ስንት ሰዓት ተጠቅመናል 2 ሰዓት ሙሉ 3 ሰዓት ሙሉ ብሎ ይነግራል 180 ደቂቃ 18 ደቂቃውን አንድ አስረኛውን ከፍለ ከአላህ ጋር ሳሳልፈዋል አላሳለፍኩትም ካልክ ለምን ብለህ መጠየቅ አለብህ በቃ ነፍስያችንን ለምን የአኺራ ሰው ኮንኩኝ ምንድነው የከለከለኝ ነው ስለዚህ ወንድሞች ኢስቲግፋር እናድርግ በስተመጨረሻም አንድ ሐዲስ ልንገርና ሰዓቱ ስለሌለኝም ላቁመው ምንድነው እሱ በአንድ ቀን ውስጥ አንድ ደቂቃ ብቻ ለአላህ የሚሰጥ ሰው ጀነት ገባ የሚለው ነው ከ24 ሰዓት ከ1440 ደቂቃዎች አንድ ደቂቃ ብቻ ለአላህ በመስጠት ጀነት መግባት እንዲህ ቀሎ ለመጣ ነገር ለምንድነው የከበደን ነብያችን አለይሂ ሰላቱ ወሰላም ምን አሉ ስለዚህ አንድ ደቂቃ ለነግራችሁ ነው ሰይዱል ኢስቲግፋር የኢስቲግፋሮች ሁሉ አለቃ اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت 30 سكند ما تمولان اتشن استغفار فمن قالها من النهار موقنا بها በቀኑ ክፍለ ጊዜ አንድ ጊዜ እሷን ያለ እሷ በመታመላክተው ነገር ፍጹም እርግጠኛ የሆነ فمات من يومه قبل أن يمسي በዛው ቀን ከማምሸቱ በፊት ቢሞት ይሄ ሰው አሉ فهو من أهل الجنة የጀነት ሰው ነው አሉ